ሸማመተው ማንቺዬ ሸማመተው ዩናይትድ ሸማመተው ክፈት በለው በሩን የኦልትራፎርዱን አባቴ እደግማለሁ በ21 አመቱ ከማይችል ተጫዋች በ28 በ29 አመቱ የሚችል ተጫዋች ይሻላል ወደድክም ጠላህም አባቴ እንኳን ደስ አለህ ማንቺ አመነኝ ይሄ ልጅ ይችላል አመነኝ እናቴ ይችላል ማንቺ ሲጀመር ሻሽ ያልተሻለችም ሀቢቢ ሂር ዊ ጎ ሊባል ነው ዩናይትድ ተለመንስ ወደ ማን ዩናይትድ ማለት ነው ኖርማሊ ኦልሞስት የጨረሱት እንዳለ ፋብሪዚዮ ሮማኖም እና ዴቪድ ኦርኔስተንም ቀድሞ አውጥተውታል የውል ማፍረሻ አለው መሰለኝ 35 ሚሊዮን አካባቢ እሱን ከፍለው ይሆናል እንግዲህ ሊያመጡት ያሰቡት ማለት ነውና ያልተጠበቀ ዝውውር በጣም አሪፍ ልጅ ነው ፕሪሚየር ሊግ ኤክስፒሪየንስ ያለው ልጅ ነው ከዚህ በፊት አርሰናል ሊያስፈርመው ነበርና ሻሽቷ ጥሩ ተካለ እስከ አራተኛ ምናምን ለመፎካከር ቻምፒዮንስ ሊግ ምናምን ለመሳተፍ የሚገርም ዝውውር እያከናወነች ነው ያለችው ለማንቸስተር ዩናይትድ ደጋፊዎች እጅግ በጣም አስደሳች ሰበር የተባለ የዝውውር መረጃ ተሰምቷል። በቅርቡ የኤደርሰን ዝውውርን ያቋረጡት ማንቸስተር ዩናይትዶች የአስቶን ቪላውን ቤልጂየማዊውን አማካኝ ዩሪ ቴሌማንስን በ41 ሚሊዮን ዩሮ ውል ማፍረሻው ለማስፈረም ሙሉ በሙሉ ከተጫዋቹ ጋር ከስምምነት ላይ እንደደረሱ ተናግሯል። ፋብሪዚዮ ሮማኖም እንግዲህ መረጃውን ሂርዊጎ በማለት ማራገጥ ችሏል። ታዲያ በቅርቡም ይህ ዝውውር ይጠናቀቃል ተብሎም ይጠበቃል። ከአንድሬ ሳንቶስ በኋላም ሁለተኛ ፈራሚያቸው ይሆናል ተብሎ ይጠበቃል ማለት ነው። ማንቸስተር ዩናይትዶች የኤደርሰን ዝውውርን ቢያቋርጡትም ነገር ግን ቤልጂየማዊውን የአስቶን ቪላ አማካኝ ዩሪ ቴሌማንስን ለማምጣት ግን ከስምምነት ላይ ደርሰዋል ማለት ነው። ለማንኛውም እናንተ ይህንን ዝውውር ከ10 ስንት ሬት ታደርጉታላችሁ? በነገራችን ላይ አስቶን ቪላዎች ማንዛቢን ከፍራይበርግ በ60 ሚሊዮን ዩሮ ለማስፈረም ሙሉ በሙሉ ከስምምነት ላይ መድረሳቸውን ተከትሎ ይህንን ተጫዋችም ይለቁታል ተብሎም ይጠበቃል ማለት ነው። ስለዚህ ማንቸስተር ዩናይትዶች ዩሪ ቴሌማንስን የማግኘት ዕድላቸው ሙሉ በሙሉ የተረጋገጠ ይመስላል። ምክንያቱም የኤደርሰን ዝውውር ሂርዊጎ ተብሎ ቢቋረጥም ነገር ግን አስቶን ቪላዎች በሱ ቦታ ላይ ተጫዋች ማምጣታቸውን ተከትሎ የመልቀቅ ዕድላቸው ሰፊ ስለሆነ ማለት ነው። የፕላስ ምልክቱን መጫን እንዳትረሱ። ሰበር ዜና ቴሌማንስ የማንቸስተር ዩናይትድ ተጫዋች መሆኑ ተረጋግጧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንደርሳችሁ ፎሎ ማድረጋችሁን አትርሱ። ማትገመት ሰው ሁን እናቴን ማትገመት ሰው ሁን ማን ይሄ ነው ማንቼ በቃ ይሄ ነው ማንቼ ጀማው ሂር ዊ ጎ ቴሌማንስን እንግዲህ ዩናይትድ አስፈርሞታል። ዩናይትዳውያን እንኳን ደስ አላችሁ እንዴ ከባዶ ይሻላል ባዶ ይሻላል እንዴ ምን ሆናችሁ ነው እናንተ እንዴ የመጀመሪያ ፈራሚያችሁ ፈርናንዴዝ አላችሁ አልሆነም በቀደም አንዱ ታማሚ ነው ብላችሁ ወደዛው ጣሊያን መለሳችሁት ዝም አለን ጭራሽ ምንም ሳንሰማ ቅንጣት ያክል ወሬ ሳንሰማ ይህንን አስፈረማችሁት ቁጭ አላችሁ ምንድነው ባለፈው 40 ዓመት ተጫዋች አስፈረማችሁ ዝም አለን አሁን 29 አስፈረማችሁ ለዚህም ዝም እንበል ኋላ ፕሪሚየር ሊግ ፉክክር አይኖረው ነው እንደዛ ነው ሐሳባችሁ እንዴ ዘንድሮ ብቻ እኮ የተጫዋች እኮ 25 ጨዋታዎች በጉዳት ምክንያት አምልጦታል ምን ሆናችሁ ነው እናንተ መታስፈርሙት ልብ በሉ እንዴ አንዳንድ በዩናይትድ ደጋፊዎች በቃ ሞራላቸው ደስ ሲል የስ በቃ መጣልን ምናምን በሞቲቬሽን ልታጫውቱት ነው እንዴ ልጁን ሐሳባችሁ በሞቲቬሽን እኮ አይሆንም ሜካንሰው አለ ፐርፎርማንስ ነው ለማንኛውም እንኳን ደስ አላችሁ ግን ይሄ ተጫዋች በመምጣቱ ደስተኛ ኖት ሐሳቦትን ይንገሩኝ አመሰግናለሁ ጀሞ ይኸውልህ ጆቫኒ ዩሪ ቴሌማንስ በቃ ይኸውልህ ዩሪ ቴሌማንስ በእናትህ እንዳታብኳካው በቃ ይኸው ነግሬሃለሁ ይሄን ሸምድድና በእናትህ ሂር ዊ ጎ በል በመድኃኒዓለም በቃ እንለምንህ እባክህ ሌላ ነገር እንዳትል በእናትህ